እየተሰጠ ያለው ስልጠና በጾታዊ ጥቃት ዙሪያ ነው። ስልጠናው እየተሰጠ ያለው ስልጠናው እየተሰጠ ያለው ከስምንት ወረዳዎች ለተሳተፉ ከአላማጣ፣ ከቦረን፣ ከዛታ፣ ከውቁ ሴት ተማሪዎች፣ የማህበራዊ ጉዳይ ባለሙያዎች፣ ሴት መምህራን እንዲሁም የትምህርት እና የማህበራዊ ጉዳይ ባለሙያዎች ነው ስልጠና እየሰጠን ያለ ነው። ስልጠናው ጾታዊ ጥቃት በማህበረሰባችን የጾታዊ ጥቃት ግንዛቤ መፍጠር እንዲሁም ከዛ አልፎ ማህበረሰቡ ጾታዊ ጥቃት እንዴት መከላከል እንዳለበት ኢምፓክቱ ምንድነው ማህበረሰቡ ላይ የሚለውን በተለይ ትምህርት ቤቶች አካባቢ ሁለተኛ ደረጃ ትምህርት ቤቶች ሴት ተማሪዎች ለአጠቃላይ ለማህበረሰቡ አዚሴን ታይም ለተማሪዎችም ግንዛቤ እንዲፈጥሩ እንዲሁም የጾታዊ ጥቃት የተፈጸመባቸው ሴት እህቶቻችንን ወደ ጤና ተቋም መጥተው የስነ ልቦናም እንዲሁም የጤና አገልግሎት እንዲያገኙ ሁለቱ ስራዎች እንዲሰሩ ነው ስልጠናው እየተሰጣቸው ያለው። ስለዚህ የማህበራዊ ጉዳይ ባለሙያዎችን ስላሉ እነሱ ትምህርት ቤቱን እየደገፉ የዞን የትምህርት አመራር የማህበራዊ ጉዳይ አመራሮችም አሉ። ስለዚህ እነሱ ትምህርት ቤቶችን እየደገፉ በማህበረሰባችን እየተፈጸመ ያለው የሴት ልጆች ጥቃት ለመቀነስ እንዲሁም ጥቃቱን የደረሰባቸው ሴቶች ደግሞ የሕክምና አገልግሎት እንዲሁም የስነ ልቦና እርዳታ እንዲያገኙ ነው ስልጠናው ዓላማ። ስለዚህ ሰልጣኞች በቂ የሆነ እውቀት ይዘው ወደ ማህበረሰቡ እንዲያደርሱ ነው እየሰራን ያለ ነው። በቀጣይም ትኩረት ሰጥተን እንደ ማህበረሰብ ጉድኝት ክትትልና ድጋፍ ይደረግባቸዋል በየወረዳው። መጀመሪያ ሙሉ ስም እና ከየት እንደመጡ ስራ ኃላፊነቱን ይግለጽልኝ። ሰርካ ለማሬ ይባላል። የመጣሁት ተዘዋዶ የሴቶች ማህበር ነው እና አሁን የመጣሁበት ዋና ምክንያት የራያ ዩኒቨርሲቲ ስልጠና ጀንደር ላይ ብዙ ነገሮች እየሰራ ነው ያለው። ራያ ዩኒቨርሲቲ ከሴቶች ማህበር ጋር አሁን ብቻ ሳይሆን በተከታታይ ለ4-5 ዓመት ከተጀመረ ጀምሮ ሴቶች ጋር እየሰራ ነው። በመስራቱ ደግሞ ትልቅ ነገሮችን እየሰራ ነው ያለው። ለምሳሌ ብዙ ሴቶች የህግ ከለላ የህግ ድጋፍ የሚያስፈልጋቸው እነሱንም እያገዘን ነው ያለው። በማቴሪያልም ይሁን በስልጠናም ይሁን ጥሩ ዩኒቨርሲቲ ነው ብለን የምንወስደው። እኛ ይህን ስንል ጠቅላላ በማይጨው ብቻ ሳይሆን 14 ወረዳዎች አሉ። 14 ወረዳዎች የሴቶች ማህበር ሴቶችን ነክ የሚሆኑ ስልጠናዎች በተከታታይ በብዙ ዓመቶች እየሰጠን ነው። ያ በማድረጉ እንደገና ከዚህ በፊት የነበረን የሴቶች ጥቃት አሁን እየቀነሰ መጥቷል። ብዙ የሃይማኖት መሪዎች የሴቶች ማህበር የሚመለከታቸው በሙሉ ይህን ስልጠና በማግኘታችን ከበፊት የነበረ ጥቃት በብዙ ነገር ቀንሷል። ይህ እንደገና ለራያ ዩኒቨርሲቲ ትልቅ ምስጋና የሚገባው ነው ልገልጽ ነው የፈለገው። እሺ፣ የራያ ዩኒቨርሲቲ በዚህ ይሄንን ስልጠና በመስጠቱ ጥሩ ለውጦች እየታዩ እንደሆነ ገልጸዋልና የራያ ዩኒቨርሲቲ የማህበረሰብ አገልግሎት ስራዎች ሲሰሩ በምን መልክ መሰራት አለባቸው ብለው ያስባሉ? ወይም ደግሞ ከዚህ በበለጠ መንገድ ሙሉ በሙሉ የጾታዊ ትንኮሳ ወይም ደግሞ ይሄ ጀንደር ቤዝድ ቫዮለንስ የሚባል የሚቆምበት መንገድ ከዩኒቨርሲቲው ከዚህ በላይ ምን አይነት ትብብር ያስፈልጋል ለማህበረሰቡ ችግሮችን ለመፍታት ብለው ያስባሉ? የሴቶች ትንኮሳ እንዲቀንስ እንደ ዛሬ ቀን የሆኑ ስልጠናዎች በተከታታይ ቢሰጥ ይመረጣል። በአካባቢያችን ያለው ትልልቆች የሃይማኖት መሪዎች የሆኑ ለህብረተሰቡ ጫና የሚፈጥሩ የሚባሉ ማህበረሰብ እንዳሁን እንደሚሰጠው የሴቶች ስልጠና ለነሱ ቢሰጥ ደግሞ የበለጠ ይሆናል። ከበፊቱ ባለፈው እንዳልኩት ከበፊቱ አሁን በብዙ እጥፍ ቀንሷል ማለት ነው።
አሁን የሆነ ችግር ሲመጣ ወይ ጥቃት ሲመጣባቸው ከኛ አልፎ ወደ ራያ ዩኒቨርሲቲ እንሄዳለን የሚል ብዙ እንትኖች አሉ። ለምንድነው እንደዛ የሚሉት? ራያ ዩኒቨርሲቲ ብዙ ጊዜ ስልጠናዎች ስለሚሰጡ ከነሱ መፍትሄ እናገኛለን ብለው እስከሚሄድ ደርሰዋል። ስሜ መምህር ሰማን ሞላ እባላለሁ። ጆባ ትምህርት እና ስልጠና አስተባባሪ ነኝ። እንግዲህ ያው ዛሬ የሚሰጠው ስልጠና ያው ስርዓተ ጾታ በዚህ ዙሪያ ያለው ጥቃት አስመልክቶ ነው። ስለዚህ ከዚህ በፊት ከ2012 በፊት ብዙ ስራ ተሰርቷል። እንደ ዞባ በማህበረሰቡ በትምህርት ዙሪያ ብዙ ስራዎች ተሰርተዋል። ግን ከጦርነቱ በኋላ ወደ ኋላ ሪቨርስ ስላደረገ ብዙ ችግሮች አሉ። ይህን አስመልክቶ ራያ ዩኒቨርሲቲ አሁን የሚያደርገው ስልጠና ለዚህ አሁን የምናየውን ችግር በትክክለኛ የሚቀርፍ ነው ማለት ነው። ስለዚህ ራያ ዩኒቨርሲቲ በብዙ መልኩ እንደ ዞን ድጋፍ እያደረገልን ያለ አንጋፋ ዩኒቨርሲቲ ነው። ያው ዩኒቨርሲቲ ጀማሪ ቢሆንም የሚሰራው ስራ በጣም ሰፊና መሰራት ባለበት ዙሪያ እየሰራ ያለ ዩኒቨርሲቲ ነው። ስለዚህ አሁን ስልጠና በጣም ቤዚክ ነው። እኛም ዲማንድ ያደረግነው ስልጠና ነው። ስለዚህ በዚህ ዙሪያ አሁን የሚሰጠው ስልጠና በጣም ኢምፖርታንት ስልጠና ነው የሚል ሀሳብ ነው ያለው። ስለዚህ አሁን ብዙ ዲማንድ የምናደርገው ነገር አለ። በዚህ ዙሪያ ወደፊቱም ተመሳሳይ ስልጠና ከዚህ ሰፋ ባለ መልኩ ስልጠና ቢሰጥ መልካም ነው ብለን እናስባለን። ስለዚህ ይሄ መቀጠል አለበት ብዬ ነው ማስበው። ሲስተራሶች ኪሮስ ይባላሉ። በራያ ዩኒቨርሲቲ የሴቶችና ማህበራዊ ጉዳዮች አካቶ ትግበራ ስራ አስፈጻሚ ነኝ ማለት ነው። የመጣሁበት ዓላማ ያው በኮረም ከተማ በ8 ወረዳዎች የሚሰጠውን የጀንደር ቤዝድ ቫዮለንስ ወይም ደግሞ የጾታ መሰረት ያደረገ ጥቃት የሚሰጠው ስልጠና ለመስጠትና ለመሳተፍ ነው ማለት ነው። ስሜ ሀብል ገብረመድህን ይባላል። የመጣሁት ከኮረም ከተማ ብሩህ ተስፋ ሁለተኛ ደረጃ ትምህርት ቤት ነው። የ11ኛ ክፍል ተማሪ ነኝ። ናቹራል ነኝ እና ዛሬ የነበረው ስልጠና ጀንደር ቤዝድ ቫዮለንስ በሚል እውቀት አግኝተናል፣ ሰልጥነናል ማለት ነው። እኔ ከዚህ ስልጠና ያገኘሁት ነገር እንደገና ብዙ ጊዜ እኔ ያደግንበት ቤትም ይወስነዋልና እኔ አሁን የሆነ እንደዚህ አይነት ያለበት ቤትም አላደግኩኝም። እኔ ያደግኩበት ቤት እኩል ሁሉም ሴትና ወንድ እኩል ተደርጎ የሚታይበት ቤት ነው እና ይሄን ያህል ጥቃት እንዳለ ራሱ አላውቅም ነበር እንደዚህ የሆነ ማለት ነው። እና ከዚህ ስልጠና ምን ያህል ጥቃቶች እንዳሉ ምን አይነት እንደሆኑ በሀገር ደረጃም በክልል ደረጃ እናም በከተማችንም ደረጃ ምን አይነት ጥቃት እንደሚፈጸም እና መፍትሄው ምን መሆን እንዳለበት እኔ በደንብ ተረድቻለሁኝ ማለት ነው። እና ከዚህ እኔ ከማህበረሰብ እጂ ብዙ ነገር አስተምራለሁ፣ ብዙ ነገር ቀይራለሁ ብዬ አስባለሁኝ። አመሰግናለሁ። ይሄ ራያ ዩኒቨርሲቲ የሰጠው ስልጠና በጣም ጠቃሚ ነው፣ በጣም ማለት ነው። ምክንያቱም ማህበረሰቡ ካለማወቅም ነው ብዙ ነገሮችን የሚያደርገው ማለት ነው። ስለዚህ እንደዚህ አይነት ስልጠናዎች በጣም ብዙ ከሆኑ እንደዚህ ብቻ ሳይሆን በየትምህርት ቤቱ በሁሉም ትምህርት ቤቶች በሁሉም የሃይማኖት ተቋማት የሚደረጉ እንደዚህ አይነት ስልጠናዎች ተደጋጋሚ ስልጠናዎች ካሉ ማህበረሰብ ይቀየራል። ሁሉም ነገር በአንድ ጊዜ አይደለም የሚቀየረው። ዲኬድስ ሊሆን ይችላል፣ ኢቭን ሴንቸርስ ሊወስድ ይችላል። እና የሆነ ለውጥ ማምጣት አለብን አይደለም። የሆነ ሰው ተማረ ማለት የባህሪ ለውጥ አመጣ ማለት ስለሆነ ለውጥ እንድናመጣ ደግሞ በሁሉም ቦታ ተደጋጋሚ እንደዚህ አይነት ስልጠናዎች መኖር አለባቸው ብዬ አምናለሁ። የተሰጠው ስልጠና በጣም ጥሩ ነው። ለተማሪም ለመምህርም ቀይር በቃ ለተማሪዎች አዌርነስ ለመፍጠርም ጥሩ ነበር የዛሬ ስልጠና። ሁሌ በዚህ ሊቀጥል መልካም በቃ ተማሪዎች ራሳቸውን አውቀው ይሆናል የተለያዩ ትምህርት ያገኛሉ። ለራሳቸው በተለይ ሴቶች ተማሪዎች ጥሩ የሆነ የራስ መከላከል ይኖራቸዋል። ለራሳቸው የሚሆናቸውን ነገርም ይለያሉ ማለት ነው። አመሰግናለሁ።